ስምንት አላለቅስ ባብሪያ እንዲህ እኮ ነው የሚያምርብሽ። እንዳታለቅሽ። ድብልብል ሆነሻል ደግሞ ተመቸሽ ሀገሩ። ተዋት ቀልድብኝ አንተ። የምሬን ነው እኮ ወፈርሽልኝ። በዚህ ፍጥነት ነው እንዴ? ጨቃጨቅሽ እንትን ከጭቅጭቅ ሲጠፋ ወፈርሽ አይደል? እስቲ እኔ ለምንድን ነው ወደታች የምታየው? አልችልም። የምር እምባዬ እየመጣ ነው። አታልቅሽ በእግዚአብሔር። ፊትሽ አልተስማማሽም ነው አየሩ? እኔ እንጃ አላውቅም። ምን ሆኛለሁ? እኔ ናፍቄ ይሆናል በቃ። ነይ በማርያም። ምን ሆኛለሁ? አዩን ሽፍ ብሎብሻል ምናምን። ስናይ ይሆናል። ለምንድን ነው ተሻለቀሽው? ቆይ እኔ እኮ ቢያንስ እኔ ራሱ አንቺ እግዚአብሔርን ሊከብድ ይችላል እኮ ስሜቱ ምናምን፣ ግን በርትተሽ ሳይ ደስ ይለኛል። አላ ተከፍተሽ እንዳይቆ አልፈልግም። በቃ ምንም ብንቃረ ምንም በቃ ምንም አይነት ሙድ ብናራምድ ማርያምን ቅመሚ ከፍቶሽ ማየት አልፈልግም። አንቺ ይሄንን ታውቂያለሽ አይደል? ጭራሽ ከፍቶሽ ማየት አልፈልግም ምናምን፣ ተሰብረሽ ማየት አልፈልግም። ይሰማኛል እኔ ነው። ምክንያቱም አፈቅርሻለሁ እኮ ቅመሚ። ባንዴ እኮ የትኛውን ፍቅር ሊወጣ አይችልም። ስንጣላም እንደ ከሴት ሴጣን እናስቀናለን እኮ፣ ስንዋደድም እንደዛው። በቃ እኛ እኮ ጸባይ እኮ ነው ያጣነው። እኛ እኮ በመሀላችን የምናስገባው ሰው እኮ ነው የሚያጣላን አይደል? በመሀላችን ሳንግባባ አለመግባባታችን ነው የሚያጣላን እኮ አይደል? እኮ ነው ይልኛውን ካፈቀርሽኝ ነው ይልኝ። በቃ ሌላ ጭቅጭቅ አልፈልግም። ብሩኬ እንደዚህ አትበለኝ፣ እየደወልክ እንደዚህ አትበለኝ፣ የባሰ አታስጨንቀኝ። እኔ እኮ እያስጨነቅኩሽ አይደለም። መምጣት የምትችይ ከሆነ ነው ይልኝ። እኔ አሁንም እቀበልሻለሁ። በቃ እንኳን አጠፋሽ የታባቱ ሆነ። በቃ ነይ ብቻ መጥቼስ ከዛስ በቃ ቤታችን ነው። ድጋሜ እንደመጣሽ ነው ማስወልድሽ። እንደውም ትቀልዳለህ። እኔ እየቀለድኩ አይደለም፣ ግን ለምን እንጣላለን? ለምን በቃ ነይና ማርያምን መምጣት ትችያለሽ። መምጣት ወደዚህ ቅመሚ መምጣት ከቻልሽ ነይልኝ በእግዚአብሔር። የት ነው ያለሽው? እሺ እንድትመጣ ነው። እኔ መምጣት ብችል ምን ነገ አልመጣም፣ ዛሬ አልመጣም። እኔ እኮ ግራ ገባኝ። እኔ ታፈቅሪኛለሽ አይደል? ስልኩን ልዘጋው ነው። እንዳትዘጊው በማርያም። አታፈቅሪኝም? እኔ ታፈቅሪኛለሽ እኮ በቃ እኮ በቪዲዮ ነገር ያለው በቃ እኮ ካፈቀርኩኝ በቃ ኮራ አትበይ። እኔ ደግሞ እሺ ጊዜ ነው እየኮራሁኝ አይደለም። ድጋሚ መጥቼ ካንተ ጋር መጣላት፣ ካንተ ጋር መጨቃጨቅ፣ መናቃል እግዚአብሔርን እኔ እኮ ቅመም ያልንቅሽም እኮ ላስይዘሽኝ ነው። አንተ አይደለህም የምትንቀኝ፣ አንተ አይደለህም። እኔ የሚገባኝን አይነት ክብር እያገኘሁ አይደለም። የሚገባኝን አይነት በቃ እሺ፣ እሱ የኔ ፎልት ነው፣ የኔ ጥፋት ነው። በቃ እኔ አስከብርሻለሁ። በቃ እሺ ይቅርታ። እኔ እኮ ድንዝና ነው አይደል ያጣላን። የዛኔ ማየን ውሳኔ ስለወሰንኩ ነው የተጣላ ነው አይደል? ምንም ነገር ስታደርግ እኔን አታማክረኝ። እሺ አማክርሻለሁ የኔ ቆንጆ ነኝ ብቻ አንቺ። እሺ ይቅርታ በቃ እሺ ይቅርታ በቃ። እኔም እኮ ስተሰርቻለሁ እኮ ብዬሻለሁ ቅመሜ። እኔ እኮ አላጠፋው ምናምን አይደለም። እኔ እኮ ሊያዘኝ የምታደርጉት ነገር ምናምን አናዶኝ እኮ ነው። በቃ አለ አይደለ? እኔን አልረዳው አልሽኝ። በቃ ከኔ ጋር ጥቂት እኔ ላይ እኮ እጅህን አነሳ ቡቡ እኮ እሱ የኔ ጥፋት ነው። እኔ እኮ አንቺን መምታት ፈልጌ አይደለም። የዛ ሰዓት ያልሽኝ ነገር አናደደኝ። እኔንም እኮ የፈለገ ነገር ባናደደ እኔ ላይ ዛሬ ላይ እጅህን ካነሳ ነገ ከነገ ወዲያ ምን ልታደርገኝ? ለምን አንቺ ለምን ሌላ ጊዜ እኔ ከዛ በፊት ለምን አላደረኩትም? ያደረግሽውንም ነገር እኮ ማየት አለብሽ የኔ ቆንጆ።
ብዙ ነገር አድርጌ ሊሆን ይችላል። እሺ እኔ ትዕግስቴን ተፈታተኝ። ብዙ ነገር አድርጌ ሊሆን ይችላል። ግን ጥፋትን ማረም በጥፋት መታረም ሲገባ ጭራሽ በጥፋት ላይ ሌላ ጥፋት ተደርባለች። እኔ እኮ አሁንም እዛ ላይ ነሽ። በእግዚአብሔር አሁንም አትረጅኝም። እኔ እኮ ጥፋተኛ ነኝ ብዬ ይቅርታ ጠይቄሻለሁ አይደል? ልክ አልሰራውም አላልኩሽም? በቃ ብዬሽ ነበር። ግን ማይሆን ነገር ነው ያደረግሽው። በቃ እሱን እንኳን እመኝሽ። አንቺም ጥፋት መስራትሽን እመኝልኝ። አትመኝልኝም ከፈለግሽ እኔ ይቅርታ ነይልኝ በቃሽ። እኔ ከፍቶሽ ብቸኝነት ተሰማኝ ምን እንድትይ አልፈልግም። እግዚአብሔርን መሄድሽን ይፈልጋሉ እንዴ? አልፈልገውም እኮ የምሬን ነው። በጣም እንጃ ምን አይነት ስሜት ውስጥ እንዳለው ራሱ አላውቅም። ብቻ ግራ ገብቶኛል። በጣም ብቸኝነት እየተሰማኝ ነው። ምንም ሰው የሌላት ያክል እየተሰማኝ ነው። በቃ ሰው እንደሌለኝ እየተሰማኝ ነው። እኔ ያለሁልሽ እኮ ሀይሚ። አሁን እኮ እኔና አንቺ እልህ ምናምን በቃ የሆነው ይሁን። አንተ እኮ ቃላት ብቻ ነው በቃ እኔ ያለሁልሽ ብቻ በቃ በቃላት ብቻ ተግባር ላይ አድርገው እንደሌለህኝ እንዲሰማኝ ለምን ታደርገኛል? ለምን እንደዛ አደረግከኝ? አሁን ኦልሬዲ ረፍዷል፣ ግን በቃ ምንም ማድረግ አልችልም። እሺ በእግዚአብሔር እንዲህ አንተን እንዲህ ነው ከተባባልን ተይ፣ ይባስ እንጣላለን። በእግዚአብሔር ተይ። ቅመሜ እኔም እኮ አጥፍቻለሁ። ለጥፋት በቪዲዮ ግን አሁን በቪዲዮ አይደለም የምፈልገው የደወልክልኝና ይባስ እኔ ጋር በቃ አፈቀርሽኝ ያ ቅመሜ እኔ በቃ እኔ እቀበልሻለሁ። ሽንኩ በቃ ያጠፋውም ከሆነ ይቅርታ፣ አንቺም ያጠፋሽም ከሆነ እንኳን አጠፋሽ። በቃ እኔ ስላናደርሽኝ ያንን ልክ እንዳልሆነ እኮ አውቃለሁ። ማን ሴትን ሊመምታት እንዳሌለብኝ አውቃለሁ እኮ ግን እንትኔን አለፍሽ እኮ ቅመሜ። በቃ ለሱም ይቅርታ አታማክረኝም እንዳለው ልባህ ብቻ ነው ካልሽኝ እሺ በቃ ያደረኩት ነገር በቂ ሆኖ ካልታየሽ እሞክራለሁ። ብሩክ እናቴ ቤት እኮ አይደለም ይሄዱብኝ አይደለ? እናቴ ቤት አይደለም እንደፈለኩ ሄዳለሁ እንደፈለኩ እመጣለሁ የምልበት ቦታ አይደለም ያለሁት። ገብቶሃል? እናቴ ቤት አይደለም ይሄዱት። እድሉ ካልሽ ነይ በቃ እኔ እዚሁ ሆነን እንኖራለን እኮ የኔ ቆንጆ። ብሩኬ በቃ አታስጨንቀኝ። የምሬን ነው፣ አታስጨንቀኝ። አስከፍቶኛል፣ ጭራሽ ደግሞ አታስከፋኝ። አንተም ብትሆን እንደዚህ መሆን የለብህም። አንተም ደስተኛ መሆን አለብህ። ብቻህን ቤት ውስጥ ኩርትም ብለህ መቀመጥ የለብህም። ከዚህ በኋላ የራስህንም ህይወት መኖር አለብህ። ወጣ ብለህ እንዳይደብር ማድረግ አለብህ። መቼም እርግጠኛ ነኝ አይደል ከሌላ ሴት ጋር ምናምን እንዴትም ህይወት ልጀምር አልችልም። ወጣ ብዬ ምንም ማመጣው ነገር የለም። እኔ እንደዛ እያልኩህ አይደለም። ነይልኝ በቃ ተይ። ግዴታ ከሌላ ሴት ጋር አንተም ፍቅር መጀመር አለብህ ማለት አይደለም። እኔም ግዴታ ከሌላ ወንድ ጋር ፍቅር መጀመር አለብኝ ማለት አይደለም። ግን በቃ አለ አይደለ ቢያንስ ደስተኛ መሆን አለብህ ለራስህ ስትል። እኔ ደስተኛ መሆኑ ካንቺ ጋር እኮ ነው። እሺ በቃ መምጣት ከቻልሽ እኔ መሄድ አልችልም ታውቂያለሽ አይደለ? በቃ ስለዚህ ነይልኝ ብሩኬ። በቃ አሁን ስልኩን ልዘጋው ነው። ለምንድን ነው የምትዘጊው? ካፈቀርሽ ለምን ስልኩን ልዘጋው ነው በቃ ብሩኬ። ለምን አታወሪኝም? ለምን ትዘጋለሽ? እያወራሁህ ነው እኮ ከዚህ በላይ ምን ላውራክ ብሩኬ? በጣም ግራ ገባኝ እኮ ማውራህ ራሱ እኮ። ለምንድን ነው የምትዘጊው? አሁን መፍትሄ እኮ ነው የምፈልገው። በቃ ነይ እኮ ነው የምልሽ። ነይና እናወራሽ። አናወራም ሁላ በቃ ነይ በቃ ሰላም። እኔ ምንም አልልሽ። የእናቴ ቤት አይደለሁም ያለሁት ብሩኬ። ምንም አማራጭ የለም መምጫ። በቃ ብሩኬ አታስጨንቀኝ። ሲመቸኝ ምናምን እደውልልሃለሁ። ቻው። ይቅርታ ሳስጨነቅሽ። እኔ አስጨንቀኸኛል አላልኩኝም ብሩኬ። እኔ አስጨንቀኸኛል አይደለም እያልኩ ያለሁት፣ ግን በቃ እንደዚህ አትበለኝ፣ ይከፋኛል።
በቃ እሺ የምትመጪ ቀን እኔ እጠብቅሻለሁ። እሺ በቃ መጀመሪያ እንደዚህ መዳረስ አልነበረብንም አውቃለሁ። እንደዚህ መሆንም አልነበረብንም። በቃ እሺ በምትመጪ ሰዓት ነኝ ግን እኔ እጠብቅሻለሁ። እሺ ቃል ግቢልኝ። ልጠብቅሽ? ምን ቃል ልግባልክ? ልጠብቅሽ